ሰላም ውድ የበገና አፍቃሪያን፣ በገና ስንደረድር በግራ እጃችን የምንደረድርበት ምክንያት ምንድነው? በሳይንሱ ግራ እጃችንን የሚያዘው የስሜት ጣቢያ የሆነው ቀኙ የአእምሯችን ክፍል ነው ይለናል። ይህም ኢሞሽናል ማይንድ ተብሎ ይጠራል። እንደ ሳይንሱ ይህ የአእምሮ ክፍል እንደ ሙዚቃ፣ ፍቅር ወዘተ ያሉትን ጉዳዮች የሚያስተዳድር ነው። በመሆኑም በግራ እጃችን የምንጫወታቸው የዜማ መሳሪያዎች በርካታ ሆኑ ይለናል። በእርግጥም ሌሎች በርካታ የዜማ መሳሪያዎችን የሚጫወቱት በግራ እጅ ነው። አንድም ልባችን የሚገኘው በግራ በኩል ስለሆነ ለተመስጦ እንዲረዳን፣ በቤተ ክርስቲያናችን በኩል ግን አባቶቻችን ለምን እንዲህ ያደረጉ ስንል ትውፊቱን መጠበቅና ማስተላለፍ ግድ ስለሆነ ነው። በረከቱን ያሳድርብንና ልበ አምላክ ቅዱስ ዳዊት በገናን በቀኙ ሲደረድር ክፉ መንፈስ ሲያሰቃየው የነበረው አሳዳጁ ሳውል ዳዊትን ይገድለው ዘንድ ጦር እንደወረወረ፣ ቅዱስ ዳዊትንም እግዚአብሔር አመላክቶት በበገናው እንደመከተ፣ ከዚያም በኋላ ሳውልን ለመጠበቅ በቀኝ እጁ ጋሻን ይዞ እየጠበቀ በግራ እጁ ሲደረድር እንደነበር፣ አንድም እረኛው ቅዱስ ዳዊት በጎቹንና ፍየሎች ለመጠበቅ እንዲያመቸው በቀኝ እጁ በትር ይዞ እያገደ በግራ እጁ ሲደረድር እንደነበር አባቶቻችን ነግሮናል። ይኸውም አባታችን ቅዱስ ዳዊት ከእግዚአብሔር በተሰጠው ስም መሰረት ልበ አምላክ እንደተባለ በገናውን በግራ በኩል ወይም በልቡ በኩል አድርጎ ለእግዚአብሔር ከልቤ አመሰግንሃለሁ ሲል በግራው በኩል አድርጎ ይደረድር ነበር። የልበ አምላክ ቅዱስ ዳዊት በረከቱ ከሁላችን ጋር ትደር። የበገናውን ፍቅር በውስጣችን ትፍሰስ።